የፒችትሪ አካውንቲንግ ሙሉ በሙሉ በተግባር ነው የምናየው። ዘመናዊ የሂሳብ መዝገብ አያያዝ በተግባር ላይ የተደገፈ ስልጠና ነው ዛሬ የምናየው። በቅድሚያ ፒችትሪ አካውንቲንጋችንን እንዴት እንደምንከፍት ላሳያችሁ። ለመክፈት እዚህ ዴስክቶፕ ላይ ካለ ያው እዚህ ጋር አለ መክፈት እንችላለን። ራይት ክሊክ ኦፕን በማድረግ ወይ ደግሞ ሌፍት ክሊክ አንዴ ከነካም በኋላ ኢንተር በማድረግ ወይ ደግሞ ደብል ክሊክ በማድረግ መክፈት እንችላለን ማለት ነው። ሁልጊዜ ግን የምንጠቀምበት ከሆነ እዚህ ታስክ ባር ላይ እናስቀምጠዋለን ማለት ነው። ያው የኔ እዚህ ጋር ተቀምጧል። ምናልባት የእናንተ ካልተቀመጠ አንፒን ከሆነ ይሄንን እንደዚህ በመያዝ ወደ ታች ድራግ ታደርጉና ማስቀመጥ ትችላላችሁ ማለት ነው። ወይ ደግሞ እዚህ ስታርት ስትሉ ወደ ታች ወረድ ስትሉ እራሱ ሶፍትዌሩ ይኖራል ማለት ነው። በስፔሊንጉ እዚህ ጋር ይኖራል ማለት ነው። ይህን ክሊክ ታደርጉና የታችኛዋን እቺን ፒችትሪ አካውንቲንግ የምትለዋን እንደምከፍቷት ማለት ነው። ወይ ደግሞ ሌላ አማራጭ ምን አለ እዚህ ስታርት ላይ ማስቀመጥ ትችላላችሁ ማለት ነው። ራይት ክሊክ ከዛ ፒንቱ ስታርት ማለት ትችላላችሁ። የኔ ስለተቀመጠ ነው አንፒን ፍሮም ስታርት የሚለው። ሞር ገብታችሁ ደግሞ ወደ ዴስክቶፕ ማምጣት ትችላላችሁ፣ ወይ ደግሞ እዚህ ጋር ታስክ ባር ላይ እንዲቀመጥ ማድረግ ትችላላችሁ። የኔ ስለተቀመጠ ነው ማለት ነው። ፒችትሪ አካውንቲንጋችንን እንከፍታለን ማለት ነው። ለመክፈት አንድ ጊዜ እዚህ ጋር ክሊክ ነው የምናደርገው ማለት ነው። የፒችትሪ አካውንቲንግ ሶፍትዌሩ ከሌላችሁ በቀላሉ ኬት አግኝታችሁ እንዴት እንደምትጭኑ ከዚህ ቀደም በዩቲዩባችን ስኪል ቢሾፍቱ ላይ የሰራ ነው ቪዲዮ አለ። እሱን በማየት ስቴፕ ባይ ስቴፕ መጫን ትችላላችሁ ማለት ነው። ልክ ሲከፍትልን እንደዚህ አይነት ኢንተርፌስ ነው የሚመጣው። እናጠፋዋለን፣ ኦኬ። ይህንንም እናጠፋለን፣ ኦኬ። ልክ እንደዚህ አይነት ኢንተርፌስ ይመጣል ማለት ነው ስንከፍት። ከላይ የሚመጣው ነገር ምንድን ነው የሚባለው? ታይትል ባር ነው የሚባለው ማለት ነው። የካምፓኒውን ስምና የተከፈተውን ሶፍትዌር ነው የሚይዘው። ይኸው እዚህ ጋር የካምፓኒውን ስም ይዘዋል። ዮሴፍ ሼር ካምፓኒ፣ የተከፈተው ሶፍትዌር ፒችትሪ አካውንቲንግ ነው ማለት ነው። ከታች ያለው ደግሞ ሚኑ ባር ይባላል። እያንዳንዱ ጋር እየገባን ምን እንደሆነ እናያለን ማለት ነው። የፒችትሪ አካውንቲንግ ስልጠና በነፃ መማር ከፈለጋችሁ ወደ ዩቲዩባችን ስኪል ቢሾፍቱ በመሄድ የተሰሩ ቪዲዮዎች አሉ። እነሱን በማየት መማር ትችላላችሁ ማለት ነው። በአካል መማር ለምትፈልጉ ቢሾፍቱ ሂርና አካባቢ አዋሽ ባንክ ህንፃ፣ ዱከም ከቴሌጎን ወሳሳ ህንፃ ላይ፣ እንዲሁም በኦንላይን ለመማር ወደ ቴሌግራም ቻናላችን አት ስኪል ቢሾፍቱ ወይም ደግሞ ስኪል ትሬኒንግ ኢንስቲትዩት ስኪል ማሰልጠኛ ተቋም ወደሚለው የቴሌግራም ግሩፕ በመሄድ መመዝገብ ትችላላችሁ ማለት ነው። የፒችትሪ አካውንቲንግን ከመጀመሪያው ካምፓኒ በመክፈት ውስጥ ላይ ያሉትን ስቴፕ ባይ ስቴፕ በማየት እስከ መጨረሻ ክሎዚንግ ያሉትን እንማራለን ማለት ነው። ስኪል የእርሶና የቤተሰቦ ትክክለኛ ምርጫ። ስልክ 09 10 94 64 32